ፋይዳ ወይም ዲጂታል አይዲ የሌለው ሰው ማለት ታርጋ የሌለው መኪና ማለት። በፋይዳ ማነሽ የሚለው ሳይምታታ ማንነት ይታወቃል ማለት ነው። ይሄ የመተማመኛ ስርዓት። አስበው፣ ጠዋት ለቁርስ ዳቦ ለመግዛት ቁመሃል። ባንክ ውስጥ ብር አለ፣ ግን ኤቲኤም አላውቅህም ይልሃል። ስልክ ውስጥ ሲም ካርድ አለህ፣ ግን አይሰራም። በምትኩ ስልክህን አውጥተህ ዓይንህን ለካሜራው እንድትሰጥ ይጠይቅሃል። ሰከንዶች ያልፋሉ። ወደ መንግሥት ቢሮ ትሄዳለህ። የ12 ቁጥር ትሰጣለህ። እነሱ ግን የቁጥር ተዘግቷል ይሉሃል። በሰከንድ ውስጥ በሕይወት እንዳለ ለማረጋገጥ ወዲያ ወዲህ ትኳትናለህ። ስምህ ማን ነው? ለሺህ ዓመታት ይህ ጥያቄ የአንድን ሰው ማንነት፣ ክብርና ታሪክ የሚገልጽ ብቸኛ ቁልፍ ነበር። ዛሬ ግን በጥር 2018 ማንነትህ ዳታ ሆኗል። በኢትዮጵያ ስምህ ታሪክ ሆኗል። ማንነትህ ወደ 12 ዲጂታል ቁጥሮች ተቀይሯል። ጠዋት ስትነሳ የባንክ ቡክህን ከፋይዳ ጋር መታሰር አለበት፣ ካልሆነ ይዘጋል። ባንክ ውስጥ ፊርማህ አይሰራም። ሲስተሙ ካልፈቀደልህ የራስህን ገንዘብ ያንተ መሆኑ ያበቃለታል። ፋይዳ አሁን እንዳየር በየቦታው አለ። ግን ይህ ለምን ሆነ? መልሱ ያለው አዲስ አበባ ውስጥ ሳይሆን ዋሽንግተን ዲሲ በሚገኘው የዓለም ባንክ ቢሮዎች ውስጥ ነው። መንግሥት ፋይዳን የጀመረው ስለወደደህ አይደለም። የዓለም ባንክ ለዚህ ፕሮጀክት ብቻ $350 ሚሊዮን አፍስሰዋል። ይህ ገንዘብ በነፃ የመጣ ስጦታ እንዳይመስል፣ ይህ ኢንቨስትመንት ነው። የኢንቨስትመንቱ ውጤት ደግሞ አንተ ነህ። ለብዙ ዓመታት በኢትዮጵያ ኢኮኖሚ ውስጥ መንግሥት የማይቆጣጠረው ግዙፍ ጥሬ ገንዘብ ይንቀሳቀስ ነበር። ይህ ጥቁር ገበያውንና በወረቀት ላይ የማይሰፍሩ ቢሊዮን ግብይቶችን ፈጠረ። በ2017 የብር ዋጋ በገበያ ዋጋ እንዲወሰን ሲደረግ አንድ ትልቅ ችግር ተፈጠረ። እያንዳንዱ ዜጋ ወደ ሲስተሙ ሳያስገቡ ኢኮኖሚውን መቆጣጠር የማይቻል ሆነ። ፋይዳ የመጣው ለዚህ ነው። ወደ ዳታ በመቀየር መንግሥት እያንዳንዱን የብር እንቅስቃሴህን እንደ መጻፍ ለማንበብ የሚያስችለውን ቁልፍ አገኘ። ባንክ ስንት ብር እንዳለ ብቻ ሳይሆን ገንዘቡን መቼና የት እንዳጠፋኸው በሰከንድ ውስጥ ያውቃል። ቴሌብር እና ኤም-ፔሳ ከፋይዳ ጋር ሲገናኙ ግላዊነት የሚባለው ነገር ለዘላለም ይቀበራል። ቴክኖሎጂው እንዴት ነው የሚሰራው? ፋይዳ እንደ ድሮ መታወቂያ ፊትህን ብቻ አይመለከትም። የዓይንህን ቀለም ወይም አይሪስ በመቅረጽ ወደ ዲጂታል ኮድ ይቀይረዋል። ይህ ኮድ በዓለም አቀፉ ሚሲሲፒ ቴክኖሎጂ ላይ የተገነባ ነው። ይህ ማለት መረጃ በኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፉ የዳታ ሰንሰለት ውስጥ ይገባል። በአንድ ሰከንድ ብቻ ባንክህ፣ ኢንሹራንስህ እና የቴሌኮም ኩባንያህ አንተ ማን እንደሆንክ ያውቃሉ። ግልጽነት መጣ ይሉናል። ነገር ግን ግላዊነት ለዘላለም ተቀበረ። ይህ ሲስተም ሲበላሽ ምን እንደሚሆን ለማወቅ ወደ ህንድ እንሂድ። አድሃር የተባለው ሲስተም ሲዘረጋ ግቡ ቅልጥፍና ነበር። ነገር ግን በ2025 በህንድ ተገኘ የተባለው ሪፖርት ዓለምን አስደንግጧል። በሚሊዮን የሚቆጠሩ የሞቱ ሰዎች በሲስተሙ ውስጥ እንደ ሕያው ተቆጥረው ቢሊዮን ዶላሮችን ሲዘርፉ ነበር። በሌላም በኩል ደግሞ በሺዎች የሚቆጠሩ ሕያው ሰዎች በቴክኒክ ስህተት ምክንያት ከሲስተሙ ተሰረዙ። በአንድ ወቅት አንዲት እናት ለልጆቿ ሩዝ ማግኘት አቃታት። ለምን? ምክንያቱም የዳታ ሻራዋ በሲስተሙ ውስጥ አልታወቅ ስላለ። ዳታ የለሽም ካለሽ በሕይወት ብትኖሪ እንኳን ሞተሻል። የሰው ልጅ ሕይወት በአንድ ዲጂታል ስህተት ላይ ተንጠለጠለ። በቻይና ደግሞ ይህ ሲስተም ወደ ፍጹም ቁጥጥር ተቀየረ። ሶሻል ክሬዲት በሚል ስም መታወቂያ ባህሪህን መለኪያ ሆነ። መንግስትን የተቃወመ ወይም ሕግ የጣሰ ሰው ቁጥሩ ወደ ቀይ ይቀየራል። ውጤቱ አስፈሪ ነው። ባቡር መሳፈር አትችልም። ባንክ ይዘጋል። ልጆች ጥሩ ትምህርት ቤት አይገቡም። መታወቂያ ከጠባቂነት ወደ ዲጂታል ወህኒ ቤትነት ተቀየረ። ዛሬ በ2018 ኢትዮጵያ ውስጥ ተመሳሳይ ጥላ እያጣላ ነው። ትልቁ ስጋት ዘ-ኦፍ ስዊች የተባለው ሚስጥር ነው። መላ ሕይወትህን፣ ገንዘብህን፣ መብትህን በ12 አሃዝ ቁጥር ላይ ከተንጠለጠለ ያን ቁጥር የሚቆጣጠረው አካል አምላክህ ይሆናል። አንድን ቁልፍ በመጫን ሕይወትህን ማሰር ይችላል። ገንዘብህ እንዳይንቀሳቀስ፣ ስልክህን እንዳይሰራ፣ ሕጋዊ አገልግሎት እንዳታገኝ ማድረግ ይችላል። ይህ መታወቂያ ሳይሆን አንተን ወደ ዲጂታል ባሪያነት የሚቀይር የማይታይ ሰንሰለት ነው። መረጃ አዲሱ ነዳጅ ነው። አንተ ደግሞ የማዕድን ቦታው ነህ። የዓለም ባንክ እና ግዙፍ ተቋም መረጃህን ይፈልጉታል።
ያንተን የፍጆታ ፍላጎት፣ የገቢ መጠን፣ እንቅስቃሴ በማጥናት ገበያውን ይቆጣጠሩታል። ፋይዳ የኢትዮጵያ ፈጠራ ሳይሆን የዓለም አቀፍ የቁጥጥር ስልት ነው። ወደ ኋላ መመለስ አይቻልም። ሰንሰለቱ ተበጅቷል። ቁጥሩ ተሰጥቷል። በ2018 አሁን ወደ ዘመናዊነት እየተጓዝን ነው ወይስ ወደ ፍጹም ቁጥጥር? መልሶ ያለው በአንተ እጅ ሳይሆን ቁጥሩን በፈጠሩት ሰዎች እጅ ነው። በ2018 አንተ ሰው አይደለህም። አንተ 12 ቁጥሮች ነህ። ቁጥርህ ዝግጁ ነው፣ ምክንያቱም ሲስተሙ አንተን እየጠበቀህ ነው።